ሰላም ሰላም የቲክቶክ እና የአፎሚያ የዩቲዩብ ቻናል ተከታዮቻችን እነሆ በቃላችን መሰረት ህይወትና የህይወት መንገዶች በሚል የዛሬውን ይዘን ቀርበናል። ህይወት ከአምላክ የተሰጠች የፍቅር ስጦታ የበዛባት በመልካምና በክፉ መካከል የተተከለች ነገር ግን የተሻለውን መንገድ የምንመራባት ልዩ የፈጣሪ ስጦታ ናት። ህይወት ግን እንደ ነገሩ አታውላት፣ አታሳድራት። ጥሩ ምኞትን ለማሳካት ፈጣሪን በንጹህ ልብ ጠይቅ። ከዛም ያለህን አቅም ያለ ጭንቀት ወደፊት ፈጣሪን በማስቀደም ተራመድ። አቅምን ተጠቀም። ያልተጋደለ አያሸንፍም፣ የድል አክሊልም አያገኝም። መልካም ሽምግልና የሌለው ሰው ስለሸበተ ብቻ ማን ያከብረዋል? ሽበት የክብር ምልክት ብቻ ነው እንጂ በራሱ ማስከበር አይችልም። ዘውድ መድፋት፣ ዝናር መታጠቅ፣ ቅባም መንግስት መቀባት ብቻ ንጉስን አያስከብሩትም። አንተም ብትሆን እንዲህ የተሻለውን ንጉስ የገዛ ባሪያዎቹ ዘውዱን እንደደፋ ሲያቃልሉት፣ ሲንቁት፣ ያሽሟጠጡ ሲጎትቱት ብታይ ታዝንለት ይሆናል እንጂ አታከብረውም። ምክንያቱም መከበር በክብር ምልክት ብቻ አይደለም። ታዲያ አንተ ወይም አንቺ የታላቅነትን ምልክት ይዘህ ብትጠላ፣ ብትሳደብ፣ ብትሰክር፣ ብትመዘክር፣ ድቃላ ብትወልድ፣ ገንዘብ አያያዝና ቤት አስተዳደር ባታውቅ፣ ከዚህ በላይ ሰው ማክበርን ጨምሮ ምንም አይነት ፍቅርና ሃይማኖት ሳይኖርህ ክብርን መሻትህ እጅግ ያስገርማል። ጥሩ ወጣትና ጥሩ ታላቅ መሆን ከቻልክ የምታጣው ክብርህን ብቻ ሳይሆን ማንኛውንም ኃላፊነትን አይሰጥህም። ምኞት ማብዛት ልፋትን ወይንም ተስፋ መቁረጥን ማብዛት ነው። ምክንያቱም ምኞትን ለማሳካት ብዙ መድከም ከማስፈለጉ በላይ ብዙ ምኞትን ካልተሳካ የሚያስከትለው ተስፋ መቁረጥ እንደዚሁ ብዙ ይሆናል። እውቀትን፣ ቢዝነስ፣ ማንኛውንም ነገር የፈለገ ሰው ውጭ ሀገር መሄድ አይጠበቅበትም። ዋናው ፍላጎቱና እቅዱ ተነሳሽነቱ ካለው ከምድራዊ እስከ ተፈጥሮ በእጁ ከያዘው የቴክኖሎጂ ሞባይል፣ ጎግል ወይም ዩቲዩብ ላይ የሚፈልገውን ነገር ለመፈለግ እቅዱን ማሳካት ይችላል። ስለ ወደፊትም ሆነ ካሁን አብዝቶ እያሰላሰሉ ከመጨነቅ ስለ ወደፊት ኑሮ እቅድ ማውጣት የህይወት መሰረት ነው። መጣል ስለሆነ የዛሬውን አሳምሮ የነገውን ያስከትላል። ስለ ነገ አትጨነቅ፣ ስላለፈውም ስለ ትናንትና አትጸጸት። ያለፈው አልፏል። ያንተ ወይም ያንቺ ተግባር በዛሬው ቀን መጠቀም ሲሆን ዛሬ መስራት ስለ ዛሬ ማሰብ ነው። ነገ ዛሬ እንደማይሆን አትዘንጋ። ነገ ዛሬን እስኪሆን አትጨነቅለት። ልንሰራ የምንችለውን ወደ ኋላ ተመልሰን ትናንት ወደፊት ተራምደን ነገን ሳይሆን ዛሬን ነው ስለ ትናንት ነው ማሰላሰል እና ስለ ነገው መጨነቅ። ዛሬን ልንሰራው የሚገባንን እንድንሰራ እንቅፋት ይሆነናል። ለዛ ነው ብዙዎቻችን ምናልባት ወደ ሐኪም ቤት በሄድን ጊዜ እያመመን ሐኪሙ በሽታ የለባችሁም ብሎ መልሶን ይሆናል። የዶክተሩ እውቅና የስራ ልምድ መጠነኛ እየሆነ ወይም በሽታውም ደግሞ በቀላሉ የማይታይ የሆነና የበሽታው ምንነት ሳይታወቅ ህመምተኛው ለረጅም ጊዜ የሚሰቃይበት ጊዜ ይሆናል። ሐኪሞችም ሆኑ በሽተኞች የዚህ አይነት ሁኔታ ሲገጥማቸው በሽታው የአካል ሳይሆን የመንፈስ ሊሆን እንደሚችል መጠራጠር ይኖርባቸዋል። ለህይወት የሚያስፈልጉ ሀሳቦች በሚቀጥለው ይዘን እንቀርባለን።